እናቴ ጋር ተጣልቼ አለች። 9 ዓመት ልጅ ከእናት ጋር ሲተጣላ ቢላ እሱን አንስቼ ራሴን ልወጋ ነበር አለች። 9 ዓመት ልጅ። እነዚህ በጣም ጌታን የሚያከብሩ የሚወዱ ቤተሰቦች ናቸው። ዲሲፕሊንድ ናቸው። ልጆቻቸው እንዲማሩ እንዲያጠኑ ነው የሚፈልጉት። እናትም አባትም ስራ ነው የሚውሉት። ከዛ ከእሷ ደግሞ ከፍ የምትል ታላቅ ልጅ ነበረች እና የእሷን ስጠይቅ እሷም ደግሞ ትምህርት ቤት እሷ ስንት ዓመቷ ነው? ልጅቷ 13 ዓመት። እሷም ደግሞ ትምህርት ቤቱ ይሄ ፎቅ አለ መንግስት ትምህርት ቤት። ከዛ ላይ ራሴን ልጥል ብዬ እንደነካኝ አላውቅም። ከዛ ተመልሼ ክፍል ገባዋለች። የእግዚአብሔርን ቤተሰብ ለማሳዘን እነሱ ጠዋት ማታ ለልጆች ይለፋሉ፣ ልጆች ደግሞ ሰምቲንግ ያደርጋሉ። ከዚህ ከሄደች በኋላ ማለት ነው እግዚአብሔር ሰው እዛ ሲጸልዩላት እዚህ የሆነውን ነገር አይታችኋል። ስትመጣ ጤናማ ነበረች፣ ግን ውስጧ ያለ እዚህ ግን እግሯ መሄድ አልቻለም። አይና ቀና ብሎ እግዚአብሔር ሰው ማየት አልቻለም። ከዛ በኋላ ጋርንቱ ሲጸለይና ከሷ ሲወጣ ግን በእግሯ በዚህ ላይ ተመላልሳ ስትሮጥ አይታችኋል። ጌታ ይመስገን። ትንሽቷን የእባብ መንፈስ ነኝ አለ። ለምንድን ነው ገባህበት ሲባል ከቃና እነሱ ተደብቆ ነው እኛ በሌለንበት ሰዓት ነው የሚያዩ። ከዛ በኋላ ያ መስታወቂያ ቢጋዩ ተመልሶ ሲመጣ ጓዳ ትገባለች አሉ። እሱንም መሸሽ ጀመረች። ያየችና በሷ የገባባትን መንፈሱን ራሱ መሸሽ ጀመረ። በዛ ላይ ደግሞ ቤት ውስጥ ጓዳ ቀን እንደዚህ ጠራራ ሆኖ ያለ መብራት ጓዳ መግባታችን ያስፈራራታል። ትፈራለች፣ በጣም ትፈራለች። በዛ ላይ ደግሞ ተቀምጣም እንድታለግ ነው ጓዳ አለ። አባት አጤኒ ስንት ውጤት አመጣሽ ብሎ ስለምጠይቃ እንደ ያ መስታወቂያውን እንደምሻሻለች እኛ እንግዲህ ትምህርቱን አጥንታ ስለማታውቅ ነው የምትሻሻው እንላለን። ግን በሷ ውስጥ ክፉ መንፈስ አለ። ጌታ ይገስጸው እንጂ በዛ ምክንያት ትሸሽ ነበረ። ይህንን ነገር ሊገላት ነው አለ። በምንድን ነው የምትገላት ሲባል በቢላ እንዴት አድርጌ በቢላ ይገላት ፈልጌ ነበረ። መጨረሻ ላይ ተጸልዮ ጩሆ ሲወጣ መች ነበረ ራስሽን ማጥፋት የፈለግሽው ሲባል ሮብ ዕለት አለች። ምን ሆነሽ እናቴ ስትቆጣ አሁን አንስቼ ጓዳ ደብተራን ቦርሳ የምታስቀምጥበት ጓዳ ገብታ ራሴን ሊያጠፋ ነበረ። ምን ብለሻት ነው? የ9 ዓመት ልጅሽ አራ እኔ ስራ ሲሩ ብዬ አልቆጣቸው ወይ እዛ ሙሊት ፊልም አሉ አይደል የልጆች ዝም ብለው እነሱን እያዩ ከሆነ ይሄን አጥዩ እቤት ስራችሁን ስሩ፣ ሌላ ነገር ስሩ ወይ ደግሞ መንፈሳዊ ቻናል ይሁን እንጂ የምታግዘኝ ልጅ አለኝና የምሰሩልኝ ነገር የለኝም። በዛ ምክንያት 100 ጊዜ ለምንድን ነው የምጠራሽ ብዬ ተቆጣሃል። እሷ ጓዳ ገባች። እኛ ቤት የለንም። ቢላ መጣ። በዛ ራሷን ልታጠፋ ነበረ። ጌታ ግን አዳነን። ጌታ የተባረከ ይሁን። ከዛ ለምን መሰለሽ ኢየሱስ ያዳናቸው? ኢየሱስ ልጅሽን ያዳነው እናንተ ስለምትጸልዩ ጌታን ስለምትወዱ በዛ ሰዓት ማንም በሌለበት ሰይጣን እያበረታታት ባለ በዛ ሰዓት ሕይወቷን ያዳነው እናንተ ኢየሱስን ስለምትከተሉ የታላቅየው ጤንነት ይሰራ። ከዛ ከምን አየሽ በጩቤ ሰውን ራሱ እንደሚገል ከምን አየሽ እግዚአብሔር ሲውስሉ ከቴሌቪዥን አለች። ሰው በጩቤ ተወቅቶ ሲሞት ያየሁት ከቴሌቪዥን ነው። ከዛ አይቼ ነው ማለት እስቲ እንግዲህ ቴሌቪዥን ላይ የሚደረገው ነገር በህፃናቶች ሕይወት ላይ ችግር እንዳለበት ሁላችሁም ትገነዘባላችሁ ብዬ አስባለሁ። እንዲህ አለች። የትልቅቷ ደግሞ ከ2010 ጀምራ ማለት ነው ሁላችሁም ያማታል። እሷ ደግሞ የታመመችው የሰይጣን ተልእኮ ባላቸው ልጆች ትምህርት ቤት በዚህ ተወቅታ ነበረ። ክፍለ ሀገር እያለ ማለት ነው እንደዚህ ልጆች ወጓ። ከዛ በኋላ እዛው ታመመች። ጤና ጣቢያ ወሰን አልተቻለም። ሆስፒታል ወሰን ሪፖርት ተደረገች። በሽታው አልተገኘም እና በዛ ምክንያት ከ2010 መጨረሻ ወደ 8ኛ 9ኛ ወር ጀምሮ ትታመም ነበረ። በዛ ላይ ደግሞ በዛ ምክንያት ሽንቷ ይቀላል። ደግሞ ሽንት ትንሽ ስትቋጥር ያመኛል፣ ይወጋኛል ትላለች። ከዛ እግዚአብሔር ሰው ከጸለዩ ጸላት በኋላ ደግሞ ነፃ ወጥቻለሁ አለች። ጌታ ይመስገን።